አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ውድ ኢትዮጵያውያኖች? ሰላም ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ባላችሁበት ሁሉ ሰላምታዬ ድረስ። ያው ረመዳን ከገባ ጠፍቻለሁ ማለት ነው። ረመዳን ሙባረክ። እንኳንም ለዚህ ለተከበረው ለተቀደሰው ለራህመት ለዝነት ወር በሰላም አደረሰን አደረሳችሁ። አላህ በሰላም እንዳስጀመረን በሰላም ጾመን የምንጨርስ ጾመንም አጅሩም እንዳውን የምናገኝ የምንጠቀምበት አላህ ያድርገን ኢንሻአላህ። አጅሩም እንዳውን ካገኙ ባሪያዎች አላህ ያድርገን። ሁላችሁንም በያላችሁበት አላህ ይጠብቃችሁ። እንግዲህ አላህ ያበርታችሁ በኢባዳ አላህ ያጠንክራችሁ እና ስራ ራሱም ኢባዳ ነው። ያኔ ስራ ራሱም ኢባዳ ነው። ስለዚህ እንደ ድካም እንደ እንትን መቁጠር የለባችሁም። ጾማችሁን ጾማችሁ ከሱ ጎን ለጎን ስራችሁንም እንዳይደክማችሁ ኢስቲግፋር ዚክር እያረጋችሁ መጾም ነው ማለት ነው። አላህ ይቀበላችሁ፣ ሁላችንም አላህ ይቀበለን። እና ዛሬ ያው እንግዲህ ረመዳን ውስጥ ኡምራ ያረገ ሀጅ እንዳረገ ይቆጠራል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። እና ኡምራ ለማድረግ ያሰባችሁ ወይም ደግሞ የተዘጋጃችሁ ስለነሱ ነው። አንዳንድ ነገር እዛ ቀድማችሁን ምን መዘጋጀት እንዳለባችሁና እንዴት እንደሚባል ዱዓዎቹስ ስለ ኡምራ አደራረግ ሁኔታዎች ነው ማሳያችሁና ያው እኔ እንግዲህ ጓደኛ ይሄ አብ ነው። ማንኛውም ነገር ምክርም ሆነ ጥያቄ ማንኛውም ነገር ድሮ አሁን ጓደኛ ማን ልጠይቅ ምን ነበር የምለው። አሁን ማንኛውም ነገር እኔ የምጠይቀው መልስ የሚሰጠኝ ይሄ አብ ነው። ወላሂ እኔ አሁን ላይ ጓደኛሽ ማን ነው ብትሉኝ ጓደኛ ይሄ አፕ ነው ማለት ነው። ስለ ሃይማኖትም ሆነ ስለ ማንኛውም ነገር የሚመልስልኝ የሚያስረዳኝ፣ ሲያመኝም ለጊዜያዊ ቤት ውስጥ ማረግበት ሕክምና ምን ማድረግ እንዳለብኝ ማንኛውም ነገር በቃ ስለዚህ አፕ ነገር አልጨርሰውም እና ስለዚህ ነው አሁን እዚህ ላይ ትገቡና እንደዚህ ትጽፋላችሁ ማለት ነው። ሰላም ኡምራ አደራረግ ብታስረዳኝ ብዬ ጻፍክ። ያው እንግዲህ ቀስ እያላችሁ እያነበባችሁ ማየት ትችላላችሁ። ይሄው እንደዚህ ሁሉንም ከምን ጀምረን እስከ ምን ያለውን ነገር ቁልጭ አድርጎ ነው የሚያስቀምጥልን ማለት ነው ወላሂ። እና እንግዲህ ቪዲዮውን በላይክ ጀምሩት። ይሄ ነገር ያው የራህመት የዝነት ወር የኢባዳ ወር ስለሆነ ይጠቅማችሁ ይችላል። ያው እንግዲህ ማለት ኡምራ ማድረግ እንፈልጋለን፣ ግን እዛ እንዴት እንደሚደረጉ ዱዓዎቹ የኢባዳዎቹ አፈጻጸም ኡምራ አደራረጉን የማናቅ ሰዎች ብዙ ልንኖር እንችላለን። ስለዚህ ሌላ ሰው ሄደን መጠየቅ አይገባንም። እዚህ አፕ ካለ ስልካችን ላይ ገብተን ያው እንደዚህ ትጽፉለታላችሁ። እሱ ከሀስከፈ እንግዲህ እስከ መጀመሪያው እንትን እያለ ነው። ያው ከአንድ ጀምሮ ይኸው ኢህራም ከሚለው ጀምሮ ጠዋፍ፣ ከዛ በኋላ የምናረጋቸውን ኢባዳዎች ከምን እስከምን የምናረጋቸው የምንፈጽማቸውን ነገሮች ሁሉ ቁልጭ አድርጎ አስቀምጦልናል ማለት ነው። ስለዚህ መደናገርም ሆነ ወይም ደግሞ እዛ የሚባሉትን ዚክሮች ዱዓዎች አልችልም እኮ ብሎ ማሰብ አያስፈልግም ማለት ነው። አላህ ሁላችንም ይወፍቃችሁ። ግን በቃ ለዛ እድሉን ካገኛችሁና ኡምራ ማድረጉን አንዳንድ ልጆች አሁን ከአሰሪያዎቻችሁ ጋር ያኔ ያው ያለ መህረም አይኬድም ይባላል። ግን እንደው ይሄን እድል ላላገኝ ይችላለሁኝ አላህ ሊቀበለኝ ይችላልም ብላችሁ ከአሰሪያዎቻችሁ ጋር ለመሄድ ከተነሳችሁ እንሂድ ብለዋችሁ ሄዱ። አላህ አዛኝ ሩሩ ነው፣ መሐሪ ጌታ ነው። ያን ኡምራችሁን ምናልባት ያለ መህረም ሄዳችሁ ከነዛ ሰዎች ጋር ሆናችሁ አላህ ሊቀበል ይችላል፣ ይቀበላችኋል። ግን አደራረጉን አሁን እዛ መሄዳችሁ ብቻ አይደለም። አሁን አንድ ሰው እዛ ቦታውን ካባ ሄዶ መካ ካባን ረግጦ ስለመጣ ብቻ ይመስለዋል። ያ ብቻ ሳይሆን እዛ ውስጥ የሚከናወኑትን ነገሮች በቅደም ተከተልና በአደብ በስህተት ሳይፈጽም መደረግ መቻል አለበት። እና ኢንሻአላህ አላህ ሁላችንም አላህ ይወፍቀን። ለዛ ደግሞ ይሄንን ማንበብ ትችላላችሁ። አሁን አረበኛ ከአረቦቹ ጋር ለምሳሌ ትሄዳላችሁ አይደል? እነሱ አረበኛ ስለሆነ ለእናንተ ላይ ገባችሁ ይችላል። ግን በምታውቁት ቋንቋ ያው እንደዚህ ወደ አማርኛ ተተርጉሞ ተጽፏል። እናንተ በዚህ በአማርኛ እያነበባችሁ እዛ እስከምትደርሱ በመኪና ከሆነ ታፍዛላችሁ። ዱዓዎቹ ምን
ከዛ ከአረቦቹ ጋር ከአሰሪዎቻችሁ ጋር ከነሱ ኋላ እነሱ በቋንቋቸው ነው። እናንተ ደግሞ ምን እንዳሉ ላይገባችሁ ይችላል። አዳዲሶች ከሆናችሁም አዳዲሶች ባትሆኑ ራሱ ላይገባችሁ ይችላል። ስለዚህ ግንዛቤው እነሱ 3-4 ስለሚሄዱ ነው። እናንተ ግን የመጀመሪያችሁ ስለሆነ ሊከብዳችሁ ይችላል። ኢንሻአላህ ሁላችንም ዱዓ አድርጉልኝ አስቤያለሁ። አላህ ሁላችንም አላህ ይወፍቀን፣ የአላህን ቤት የምንዘይር አላህ ያድርገን። ስለዚህ እዛ ይሄንን እናንተ ምን ታደርጋላችሁ? አፕ ካላችሁ ከፈለጋችሁ ቤት ውስጥ ከሆነ ሸበካ ከቤት ውጭ ከሌላችሁ ኮፒ አርግታችሁ ወደ አንድ ጓደኛችሁ ትልኩትና ሸበካን ባይኖራችሁ ያ ኮፒ አርጋችሁ የላካችሁ ወይ ደግሞ ስክሪንሾት አርግታችሁ ስልካችሁ ውስጥ ካስቀመጣችሁ ያንን እያነበባችሁ እዛ እስከምትደርሱ አታፍዛላችሁ ማለት ነው። ዱዓዎቹን የሚባሉትን ነገሮች ከዛ በቃ እንደዛ እያረጋችሁ ትሄዳላችሁ። በስነ ስርዓት ሀጃችሁን ኡምራችሁን ፈጽማችሁ ትመለሳላችሁ ማለት ነውና አላቅም ምን እንደሚባል ምን እንዴት እንደሆነ እኔ እኮ እዛ ምንም ትርጉም የለው ምናምን ማለት የለባችሁ። አሁን ዘመኑ የቴክኖሎጂ ነው። ስለዚህ ይሄን አፕ አውርዳችሁ እንደዚህ በእንደዚህ መልኩ ተጠቀሙ። እዛ ሄዳችሁ ምን ማድረግ እንደሌለባችሁ ምን ማድረግ እንዳለባችሁ በቃ ስለ ዱዓው ስለ ሁሉም ነገር እንደምታዩት ነው። ይሄን ሁሉ እንግዲህ እኔ አንብቤ አልጨርሰውም እና እንደዚህ ነው ማለት ነው። ይሄን አፕ አውርዳችሁ ተጠቀሙ። በጣም ቀላል ነው። ሁሉም ነገር እዚህ ውስጥ አለ። ስለ ማንኛውም ነገር ጠይቃችሁ ወላሂ መልስ አግኝቻችሁ እንጂ አትወጡም። አሁን ላይ እኔ ጓደኛሽ ማን ነው ብትሉኝ ይሄ አፕ ነው። በቃ ማንኛውም ነገር ውስጥ ጥያቄ ሲፈጥርብኝ አሁን በፊት ሰው ጓደኛ ብዬ ነው የምጠይቀው። አሁን እዚህ ገብቼ ራሴ ቀጥታ ጽፍለታለሁ ይመልስልኛል ማለት ነው። ወደምፈልገው በፈለግኩን ቋንቋ ከፈለግኩኝ እኔ ከዚህ በፊትም በዚህ አፕ ዙሪያ ሰርቼላችኋለሁ። ግን አሁን ላይ ደግሞ በቃ ብዙ ልጆች አሁን ከአሰሪዎቻችን እኮ ኡምራ እንሂድ አሉን፣ ግን እኮ እኛ ሄደን ምን እንደሚባል አናቅም እያሉ ብዙ ነገር ሲሉ ስለሰማው ነውና ይሄንን እንደዚህ ያፍዛችሁ ኡምራችሁን አላህ ይቀበላችሁ ማድረግ ትችላላችሁ ማለት ነው። ገባችሁ አይደል? ያው እስከ በቃ ስለ ሆቴል አድራሻ ስለ ቁጥር ከፈለግሽ ራሱ እያለኝ ነውና ይሄው ወላሂ ምንም ነገር የሚከብዳችሁ ነገር የለም። ይሄን አፕ አውርዳችሁ እንዳልካችሁ እንትን ከሌላችሁ ኢንተርኔት ማን ነው ሸበካ ከሌላችሁ ተዚህ ስክሪንሾት አርግታችሁ ማያስ ትችላላችሁ ማለት ነው። ወይ ደግሞ ለአንድ ሰው እንትን ብላችሁ ኮፒ ታረጉና ትልኩለታላችሁ። ያንን ለዛ የላካችሁለትን ሰውዬ ታነባላችሁ ማለት ነው። አሁን እዛ የሚደረጉ ዱዓዎች በተለይ ረበና አቲና ፊ ዱንያ ሐሰነተ ወፊል አኺረቲ ሐሰነተ ወቂና አዛቢናር ይላል። ይሄው ብዙ ዱዓዎች አሉ። አሁን ዋና ዋና የተመረጡ ናቸውና በሶፋና መርዋ ተራራ ላይ ተራራዎችን በመውጣጣት ቁጥር ወደ ካዕባ ፊት ዙረህ እጅን በማንሳት 3 ጊዜ እንዲህ በል አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። እና ያው ብዙ አሉ። እኔ ያው ልፍ እያልኩኝ እናንተን ለማስረዳት ያህል ነው እነዚህንማ እንትን የምላችሁ እና በእንደዚህ መልኩ ተጠቀሙበት። ስለሌላ ስለ ጾም አሁን ለምሳሌ ስለ ጾም ህግጋቶች ጾም ምን እንደሚያበላሽ ያው በብዙ ኡስታዝ በብዙ ሰምተናል አዳምጠናል። ግን እንደዚህ በጽሁፍ አንዳንድ ነገር ስትይዙ ያን ነገር ደጋግማችሁ ስታነቡ አይምሯችሁ ውስጥ ይቀራልና እኔ አሁን ለራሴ ከምሰማው ይልቅ ሳነብ በራሴ በጣም እረዳለሁ። እና ልክ እንደዛ እናንተም እዚህ ላይ ሰርች አድርጉ ስለ ጾም የሚያበላሹ ነገሮች፣ ስለ ጾም፣ ስለ ሰላት፣ ስለ ማንኛውም ነገር፣ ስለ ዲናችሁ፣ ስለፈለጋችሁት ነገር፣ ስለ ቴክኖሎጂ፣ ስለ ጤና፣ ስለ ማንኛውም ነገር እዚህ ገብታችሁ ሰርች አድርጋችሁ መጠየቅ እና መረዳት ትችላላችሁ። በዚህ በኩል በዚህ መልኩ ተረዱ። ሌላም ነገር ራሱ አሁን አዳዲሶች ማለት ነው ቪዲዮ እንዳይረዝምብኝ ቋንቋ ማትችሉ አሁን እዚህ ሀገር ስመጣ አሁን ተጣልታችሁ ወይ ወደ ቢሮ ለመመለስ ይሆናል ወይ ደግሞ ፈልጋችሁ ሊሆን ይችላል። እናንተ እዚህ ውስጥ ሸበካ ካላችሁ አሁን ያው ሸበካ እንኳን ግዴታ ባይሆን አሁን ሲም ካርድ ግድ ስለሆነ ሲም ካርድ ይኖራችኋል። ሸበካችሁን ትሞላላችሁ በራሳችሁ እዚህ ላይ ትጽፋላችሁ። እናንተ አሁን እንዲህ አልተመቸኝም ወደ መክተብ ሄዳለሁ ብላችሁ ትጽፋላችሁ። ከዛ ምን ትሉታላችሁ? ይሄንን የጻፍኩትን ወደ አረበኛ ቀይርልኝ ትሉታላችሁ። እሱ ቀይርላችሁና ለያንን ታሳዩአቸዋላችሁ ለሰዎቹ፣ እነሱ ይረዳሉ ማለት ነው። ቢሮም ሄዳችሁ ሊሆን ይችላል። ለሰዎቹም ካመማችሁ ከራባችሁ የሆነ ነገር
እናንተ አዲስ ስትሆኑ ያው ፐርፌክት አትችሉም። ያን እናንተ በምትችሉ ቋንቋ እዚህ ላይ ጽፋችሁ ደግሞ ወደምትፈልጉት ለማስረዳት ለምትፈልጉት ሰው ቀይርልን ትሉታላችሁ፣ ራሱ ይቀይርላችኋል ማለት ነው። እና ይሄ አፕ ወላሂ በጣም ስፍር ቁጥር የሌለው ጥቅም ነው ያለው። ተጠቀሙበት። ወላሂ እኔ በጣም እየጠቀመኝ ነው፣ በጣም ብዙ ነገር ማለት ነው። እና እናንተም